ይኸውላችሁ አባቶች አንድ ሰው የሆነ ጥያቄ ሲጠየቅ የማይመልሰው ከሶስት ምክንያት ነው ይላሉ። ከስንት አሁን ከስንት ስላችሁ ያልመለሳችሁ ሰዎች ስሙ። ለምን እንዳልመለሳችሁ ልንገራችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለምን አሁንም ስሙኛል የመለሳችሁ ሰዎች ካለማወቅ ነው እንዳላችሁ ያልኩትን ድገሙ እያልኩኝ ነው አይደለ? ስለዚህ አይደለም ማለት ነው ሁለቱም ምክንያቶች። ሁለተኛው ከኩራት ነው ይላሉ። ከኩራት እየሰማችሁ ነው። ሶስተኛው ደግሞ ከንቀት ነው። ኢዩኤል ማን ስለሆነ ብላችሁ ማለት ነው። እኔ ገና አፌን ከፍቼ ለሱ ላወራ ነው እንደዛ ነው። አሁንም አትመልሱም። ያሳዝናል በጣም። ነቃ በሉሽ ተማሪዎች አይደላችሁ እንዴ? ግዴታ ፓርቲስፔት ያደረገ ሰው ምናምን ብለን እኮ ማርክ መያዝ የለብንም አይደል? ስለዚህ ነቃ በሉ። እሺ በሉ እስኪ እልል በሉላችሁ።